ብዙዎቻችሁ የዋይፋያችሁን ፓስወርድ መቀየር ትፈልጋላችሁ። ብዙዎቻችሁ ደግሞ የዋይፋያችሁን ከቨሬጅ ወይም ሬንጁን ማጥበብ ትፈልጋላችሁ። አንዳንዴ ደግሞ ኔትወርካችንን የሚያደርጉ ሰዎች አሉ የሚያጨናንቁት። እነሱን ደግሞ እንዴት ብሎክ እንደምናደርግ እናያለን። ሰላም እንዴት ናችሁ የቻናሌ ተከታታዮች? እኔ አቅራቢያችሁ ዮም ነኝ። ለቻናሌ አዲስ ከሆናችሁ ከታች ሰብስክራይብ እዚህ ጋር ነው። እዚህ ጋር ደግሞ SSID ማለት ያው የዋይፋው ስም ማለት ነው። እዛ ላይ ከፈለግን መቀየር እንችላለን። እኔ የምፈልገው ያው 100% ሊሆን ስለሆነ 100% ላይ ኪፕ አደርጋለሁ ማለት ነው። ሶ ይሄንን ይመስላል ብሎክ እንደምናደርግ ነው። መጀመሪያ አድቫንስ የሚለው ውስጥ እንገባለን። አድቫንስ የሚለው ውስጥ ከገባን በኋላ ሎ ሊስትድ ማለት ምንድነው? ማክ አድሬሶቹን አድ አድርገን ከተፈቀደላቸው ማክ አድሬስ ውጪ ሌሎቹ እንዳይጠቀሙ ነው ሎ ሊስትድ። ዲናይድ ሊስትድ ማለት ደግሞ አሁን አድ የተደረገው ማክ አድሬሱን ይህንን አድሬስ ብሎክ አድርግልኝ ማለት ነው። ኮምፒውተራችንን ማክ አድሬስ ለማወቅ cmd እንልና ኢንተር ካልን በኋላ cmd ላይ ገብተን ጌት ማክ ብለን ከዛ ኢንተር እንጫናለን ማለት ነው። ሶ ይሄው የመጀመሪያ ላይ የምትመለከቷት እቺኛዋ ነች የኔ እንትን ማለት ነው። ይሄን ለማወቅ ምን ያክል ዩዘሮች እንዳሉ ለማወቅ ምንናቀው ስታተስ የምትላለች ስታተስ እንገባና ከዛ ዋየርለስ ክላይንት የሚላለ እሷን እንጫናለን። ይሄው ስልክ መውጣት ስላለበት ዲሴብል ብለነው ከዛ ዲሌት ሴሌክት የሚለውን ኦኬ እንላለን። አሁንም ድጋሚ ነው ሪስታርት የሚያደርገው። ሶ ይሄንን ይመስላል። አመሰግናለሁ ስለተከታተላችሁ። ከዛሬ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አደርጋለሁ። ከታች ኮሜንታችሁን ከታች ጻፉልኝ። ላይክ፣ ሼር ኤንድ ሰብስክራይብ ሁሌም እንዳይረሳ። እንድሰራላችሁ የምትፈልጉትን ቪዲዮ ጠይቁኝ። ሁሌም ለእናንተ ታዛዥ ነኝ። ወዳችኋለሁ። ቻው።